ምናልባትም ለምንድነው ፎሎ የምናደርገው ቤትን ብላችሁ ጥያቄ እንዳይፈጥሩባችሁ ከኔ ከታች በኩል ማከጠገብ ላይ የምትገኘው ደብሪቱ የምለው ፕሮፋይል ለምታያት እይታችን የ4 ወር ልጅ ይዛለች። ቤቲ 100,000 ፎሎወር የምናስገባ ከሆነ ለደብሪቱ 100,000 ብር ይሰጣታል። ቤት ትከራይበታለች፣ ልጇን ታሳድግበታለች። ቋሚ ስራ የምትሰራበት ገንዘብ የምታገኝበት ቀን ነውና እናሳካለን። ይሄንን ሙቤ አልተሳካም፣ አልገባም እያወራው። ስለዚህ የተካለው 90 ገባክ 90 ገብታ ትንሽ ንዳው ብዬ ነው ትንሽ ለምን እሺ ቀይርልኝ። ቤቲ የምለው ላይ ነው ፎሎ የምታደርጉት። ቤቲ የምለውን ቤቲ ላይ ሁላችሁም ፎሎ አድርጉ። 5600 ሰው አላችሁ። ተያይዘናል አይደለ? በዚህ ሳምንት ውስጥ በቀን ላይቭ ላይ ሁሌም እንዳስጨነቅኳችሁ ነው። የተወሰነ ጊዜ እረፍት እሰጣችኋለሁ። የኔ ቤተሰብ አላችሁ ካላችሁ ከኔ ጎን ቤቲ የምለውን ፕሮፋይል ነክታችሁ ቀይሩልኝ። 11 ገብቷል። ሁላችሁ ቤቲ የምለውን 11 ሊገባ ነው 90 15 17 ጋይስ ደርሰናል። ልንገባ ነው። ከኔ ጎን ያለውን ነው በነገራችን ላይ ፎሎ የምታደርጉት። ላስረዳልህ አንዴ በቃ ላስረዳልህ። እስቲ አንዴ ደራርቱ ታውራ ትንሽ ዋኖ ፊገልቺ ቆይ ታወራለች። ቆይ አንዴ የማስተርም ፋሚሊዎች እዚህ ያላችሁ የኢትዮጵያ ብሔር ብሔረሰቦች ሁላችሁ ማለት ነው እዚህ ጋር ጥሩ ስራ እየተሰራ ነው። አንድ ፎሎ ባደረክ ቁጥር ለእህታችን 1 ብር ወይ ደግሞ 100,000 ብር እንደለገስኩ ነው የሚቆጠረው። ሁላችሁም በተለይ የማስተር የኔም የማኪም እዚህ ላይ ያሉትን እህቶች ተከትላችሁ የመጣችሁ ተከታታዮች ሁላችሁም እስኪ አንዴ ሁላችሁም 10 ሰው ለ20 ሰው ሼር አድርጉ። 10,000 ሰው ቢመጣ አሁንም ሞላለን ጨረስ ተደስተን እንሄዳለን ማለት ነው። አሁን ፎሎ የሚደረገው የቤቲ የሚለውን አካውንት ነው። እዚህ ያሉትንም ፎሎ ብታደርጉ ምንም አይከፋም። አንድ ሁለተኛ ኦቦሌወን ኬኛ ወራ ጅርተ ነው ኦቦሌቲ ደራርቱን ሙጫጃ ፍሪ ባቴ ጅርቲ እሲ ገርጋራ ጅራ እሲ ገርጋራ ራፊሞ ብሪ ኩማ ዲባ ቶኮ ቤቲ ከጀለምቱ ኩን ከኑፊ ዮ ኩማ ዲባ ጉቲ ከናፍ ነመ ሻንታማ ዲባት ኩማት ሼር ጎት ካይሪ ሆጀተን ነምኒ ሼር ጎተን ነምኒ ፎሎ ጎተን ቤቲ አካዋን ኩማ ዲባ ኦቦሌቲ ኬኛ ደራርቱ ላከንተኒቲ ዋንቲ ኤርገዱ ጆሌን ፎሎ ጉዳ ቀብደን ኤርገዳ አበሻለሁ 9500 ገብተናል። 9500 ብቻ ነው የሚቀረው። ይሄን መሙላት አለብን። ዋና ፊደል ገተቲ ሙሲና ሌትስ ጎ ሼር። እስኪ አንዴ ሼር ላይ እንስራ። ቆይ መጀመሪያ እስኪ ሼር ሼር ከዘራ ፋሚሊ የላችሁም እንዴ? ወይኔ ከዘራ ፋሚሊ ከዘራ ፋሚሊ የታላችሁ? በቃ ሼር ጎዳሜ ሼር አድርጉ ሁላችሁ። አሁን ሼር ላይ ነው የምንሰራው። ቆይ 10,000 ሰው መምጣት አለበት መጀመሪያ 10,000 ከመጣ ማስተር ወዲያው በዛ ጣፋጭ አንደበቱ ወጥቶ እንደዚህ ነው ብሎ ያስረዳቸዋል። እርግጠኛ ነኝ የኢትዮጵያ ብሔር ብሔረሰብ ሆኖ ሌላ ወይ ቋንቋ የማያውቅ ዱዳ ከሆነ እኔ ያስረዳለሁ። ችግር የለውም የዱዳ ቋንቋ ስለተባለ ሌላው የሚሰማው ግን ያደርጋል። ስለዛ አሁን ሼር ላይ ነን። ሼር አድርግ 6,000 ሰው ሜሼር ጎዳ ሼር ሌትስ ጎ ፋሚሊ ሼር ቶሎ በል ጀምር። 10,000 ገብተናል። እዛ ጋር ፎሎ አለ ቤቲ ፎሎ ጎድ ደም ፎሎ ጎድ ቤቲ ፎሎ ጎድ ቤቲ ፎሎ ቶልቻ ፋሚሊ ያላ ዱበኑ መኪ ወላን ዱበኑ ኦኬ ቤቲ ፎሎ ጎድ ጋይስ ሁንድ ኸይሰን ዋን ረጅሪዮን በኔሙ ገባብሲ ስኒማ ደራርቱ ኢልሞ ወጋ ኩደ ቶርባቲ ወጋኒሲ ኩደ ቶርባ ኢልሞ ጂ አፍሪ ቀብቲ አባ መናይሲ ኢልሞ ረቲ ገቴ ከራ ወታደሩማ ዴሜ ሙጫን ቢኒያም ጀውከ ኢሲ ብረ ጅሩ ኩኒ አለራ ፉዴቲ መነቲ ኦፍ ብረ ቀቤ አስብረ ከን አርኪተን ኢፊቲ ቀቤ ገርጋርሳ ጅራ ወንተ ደንዴኙ ቤቲን ኢሞ ቀርሹ ኩማ ዲበቶ ኮን ከናፊ ዮን ኩማ ፎሎ ኩማ ዲበቶ ኮን ገልስተኔቴ ኢሲ ገርጋሩ ፊ መሌ ፎሎ በርባዴቲ ሚቲ ከናፉ ኩምኒ ዲቢቶ ኮን ኢሲ ዳፍ መነኪራ ዋን አዳዳ ዋን ተውፍ ቤቲ ፎሎ ጎኔ ኩማ ዲበተ ከሞ ደራርቱ ፋከ ገሉ አጎኑ ጀቹ በርባዳ ወልገርጋራ ደፋ ጋይስ
ቤቲን ፎሎ አድርጓት ቤቲ እኔ ከዚህ በኋላ እናንተ ጋር ከደረሰች የእናንተ ኃላፊነት ትሁን። ምንም የላትም ወይ የሚላት ሰው እንኳን የለም። የሚያዋራድ ድምፅ የሚያሰማት ዘመድ እንኳን የላትም ቱ ቢሆንስ ማለት ነው። እና በቻላችሁ ታቅም ይህንን ቻሌንጅ አስጨርሱላትም። ከቻላችሁ አሁን ኦልሞስት 15,000 ነው የቀረው። ሌላም እርዳታ ምናምን ካላችሁ አግዟት። ባለቤቷ መከላከያ ነበር፣ 17 ዓመቷ ነው። ልጇን ራሱ ማስተር መንገድ ላይ ስላለ ይበቃል። ይቅርታ ማስተር እስኪ የምትላቸውን በላቸው። ተከታታዮችን መጥተዋል። እንግዲህ የሁላችንም ተከታታዮች ተቀራራቢ ናቸው። አንዱን ፎሎ ያደረገ አንዱን ፎሎ ሳያደርግ ቀርቶ ሳይሆን፣ ስለዛ እየሰማችሁ ነው። ማስተር ጋር ያለችው እህታችን ቤቲ ኢንተርናሽናል ነው ምንድነው ሜካፕ ስኩል የሚለውን አንድ ፎሎ ባደረግ ቁጥር ከ1,000 ብር በላይ ለልጅቷ እንደሰጠ ነው የምትቆጠረልን። እህታችን የ4 ወር ልጅ ይዛን ያለችው። ስለዛ ሁላችሁም ኢትዮጵያውያን ተባብረን 100,000 ያስገብተን 11,000 ሰው ነገር ነው ምናምን መሰለኝ 13,000 ነው ቀረው። 13,000 ሰው ፎሎ ካደረግ እቺ እህታችንን ዛሬ 100,000 ብር አካውንቷ ላይ ይገባል። ቤቲን ፎሎ አድርጉ። ከበጀምቶታ ጃላተምቶታ ኦቦሌወን ኬኝ በገነጋን ኑፍታን ሎሊ ኬኛ ኢትፉፋ አኒስ ካይሮን አንዴማ ኢነፉ ሎላ ኬኛ ቦዴት ቤት ለመኔራ ደገርቶኒ መኪስ ደገርቶኒ ኮስ አራራ ቡሳ ማኪሳ ሁንዲ ኬሰን አካውንቲ ጋራ ጅሩ ኢኑማዩ ወረጋስቲ ረጅሩ ጉቱ ፎሎ ጎዳ ፋሚሊ መኪል ለከሲንታ ነው ፎሎ ጎዳ ቢ ያላ ጋይስ ህፃናት የ17 ዓመት ልጅ ናት። ባሏ ደግሞ ወደ ውትድርና ሄዶ ነው። የ4 ወር ልጅ ነው ያላት። በጣም የምታሳዝን ልጅ ናት። 100,000 ብሩ እኛ ፎሎ አርግተን ለሷ የምንሰጣት ከሆነ 100,000 ብር ለሷ ብዙ ነገር ያደርግላታል። ቤትም የላትም። ቢኒያም ነው ከመሬት አንስቷት ወደ ራሱ ያስጠጋት። ቤትም ገና መከራየት አለባት። ብዙ ነገር ነው የምታደርገው። 100,000 ደግሞ ያን ሁላ አያረግም፣ ግን እኛም እናግዛታለን። ይሄንን ቻሌንጅ ትንሽ ነው የቀረው። ሁላችሁም ፎሎ አድርጉላት። ወንደ ከይሰኑ ፎሎ ጎዳ ጋይስ። በቃ አሁን ወደ ሀሳብ ሳይሆን 1-2 ደቂቃ ይሰጠኝ፣ 2 ደቂቃ ይሰጠኝ። እሺ ማስተር መንገድ ላይ ነው ያለው። ፎሎወርሶችም መጥቶለታል። በእናትህ ነጉዲስ ሙጫብራ እንትና ብረጋ ኤላ ነጉዲስ አናቶ ኬቲ አካስ ሙጫዮ ኦልባሲ በከ ማስተር ሞንትና ቤቲ 2 ደቂቃ ልውሰድ ማስተር መናገር እስከሚችል ድረስ። ኦኬ እሺ ቀጥል። የተከበራችሁና የተወደዳችሁ የከዘራ ፋሚሊ all of you listen to me። እንደውም ፈረንጆችም ስለመጡ ፈረንጅ ዱፈኒ ዋንቴ ይፈማ አፋንም በርባዴ ፎሎ ጎሳ ፈረንጆች ገባ ገባ ስላሉ ይቅርታ አድርጉልኝ ኢትዮጵያውያን። አንዴ ለፈረንጆቹ ላስረዳቸውና እንዳይዘጋብኝ እንትኑን ከዘራውን አስቀምጠው። ምን ማለት ነው? ደግሞ የታወቀ ማንም የሚያውቀው ባለ ከዘራ ተብዬ እሺ ይኸው አረ መንገድ ዘጋኝ ተብሎ እንዳይዘጋ ቲክቶክ አስቀምጠው እንዴ። ቆይ ፈረንጆች ስለመጡ ፈረንጆች ጭቅጭቅ ስለማይችሉ ልንገራቸው። all my friend family joining, thank you for joining. She's coming by 4 months baby, his mother. All of you coming in this house, please follow Betty International Makeup School. Is 1 followers is 1,000 and very very nice. All Faranj coming, please follow Betty. ለፈረንጆች ነግሬያለሁ። የተከበራችሁና የተወደዳችሁ ኢትዮጵያውያን በሙሉ ማስተር እሺ ቀጥል። አይ ምንም ችግር የለም ጨርስና ከአንተ በኋላ አወራለሁ ብዬ ነው። ማስተርዬ አንተ አውራ። ምናልባትም ሰውም እንዳይወጣብን ብዬ ነው። 1-2 ጥያቄዎችን ማንሳት እችላለሁ በዚህ ጉዳይ ላይ? ትችላለህ። ልጅቷን ነው መጠየቅ የሚፈልገው እና 100,000 ብሩ ቢሰጣት ምንድን ነው የምታደርግበት ያንን 100,000 ብር? እሺ ላሳልጋት መሰለኝ። ደራርቱ እያናገረች ነው። ደራርቱ ይሰማል? የኔ እህት አዎ ይሰማል። የቤቲ አካውንት 100,000 ፎሎወር የሚገባ ከሆነ 100,000 ብር እንደሚሰጥሽ ቃል ተገብቶልሻል። 100,000 ብር ቢሰጥሽ ምንድን ነው የምታደርግበት? 100,000 ብሩን ቤት ካገኘው እከራያለሁ፣ ከዛ ስራ እሰራለሁ ካገኘሁ።
ትከራያለሽ፣ አንድ ደግሞ ቋሚ ስራ መስራት ትፈልጊያለሽ በዛ ብር። አዎ ሁለተኛ ጥያቄ ይሄኛው ቲክቶክ አካውንት ያንቺ ነው ወይ ደራርቱ የምለው? አዎ የኔ ነው። ሙቤ ከዘራ ቤተሰብ ተብሎ ሌላ አዲስ ቤተሰብም መጣ አለ። እኔ ያለሁበት እሱ ማህበር ውስጥ ማስተር አንተ አንጋፋው መጀመሪያ ላይ አስቀምጬ ያለሁት ማን ነው? ማስተር በጣም ጥሩ ረቢሞ ነሙማ ተሴራ በል ሙቤ እንዲህ እናደርግ። እሺ አንደኛ ነገር ቤቲ ሜካፕ ሳናመሰግናት ማለፍ አንፈልግም። እውነት እግዚአብሔር ይስጥልን። በጣም ትልቅ ነገር ነው ያደረገችው። እውነት ለመናገር ቤቲ ሜካፕ ስቱዲዮ ይሄንን ቻሌንጅ ለደራርቱ ስትሰጥ ለፎሎወርስ ብቻ ብላ ሳይሆን ህፃኗን ልጅቷን ማገዝም ስለምትፈልግ በዚህ አጋጣሚ ልርዳት በሚል በቅንነት የመጣ ሀሳብ እንደሆነ እረዳለሁ እና ቤቲ ከልብ እናመሰግናለን። የመጀመሪያው ጥያቄ ደራርቱን ሲጠይቃት 100,000 ብር ብሰጥሽ በዛ 100,000 ብር ምንድን ነው የምታደርግበት ብዬ ነው የጠየቅኳት እና ያው 100,000 ብር አንድ ሰው ቤት ተከራይቶ ከቤት ክራይ በተረፈው ደግሞ አንድ ቋሚ ስራ ይሰራለሁ ብሎ ያስባል። ብዙዎቻችን ደግሞ እንደምታወቀው ምናልባትም 100,000 ብር ልብስ እየተገዛም አንዳንድ ፕሮግራሞች ላይ ለሆኑ ነገሮች እንደ ቀልድም እናወጣለን እና 100,000 ብር የአንድ ቤተሰብን ህይወት መቀየር እንደሚችል ደራርቱ አስረድተናለች። ሌላኛው ደራርቱን በዚህ መንገድ ብቻ አይደለም ማገዝ ያለብን። ደራርቱ ህልም አላት፣ ራዕይ አላት። የጀመረችውን ነገር በደንብ እንድታሳካ በሌላ መንገድ ብናግዛት የሚል ሀሳብ ውስጤ ላይ አለ። ምናልባትም ተጨማሪ ፎሎወርስ የምትጨምሩ ከሆነ ደራርቱን ብዙ እኔ አንድ ፎሎ በማድረግ የዛ ሰው ህይወት የሚቀየር ከሆነ ምንም ከኛ ህይወት የሚቀንስ ነገር የለም። ይሄ ቀናነትን፣ ንጹህ ልብን የሚፈልግ ስለሆነ ይሄንን ደግሞ የኢትዮጵያ ህዝብ በጣም በብዙ አይነት መንገድ እና በብዙ አይነት አጋጣሚዎች አሳይቶናል። የደራርቱን ህይወት ለመቀየር ደራርቱን የተሻለ ደረጃ ላይ እንድትደርስ አንድ ሰው ፎሎ ማድረግ አይከብደንም፣ እናደርጋለን። ቤቲ ምናልባትም ተጨማሪ ፎሎወር አድቫንቴጅ ምንድን ነው እንትን የምሰጠን ከሆነ እንጨምራለን። ቤቲ 500,000 ከፈለግን 500,000 ካደረግንም 500,000 ይሰጣለሁ። 1 ሚሊዮን ከሆነ ነው ያለችው እሷ። በቃ አንድ ፎሎወርስ በአንድ ብር እስከ መጨረሻው ብላ ቃል ገብታለች። ሌላ ደግሞ እኔ ቻሌንጅ ሲያልቅላት ሜካፕ ስኩል አስተምራታለሁ ብላለች። በጣም ትልቅ ሜካፕ ስኩል ነው፣ አስተምራታለሁ ብላለች። ይህንን ቃል የገባችው ስለማይደረግ ስለፈራው ነው በ100,000 ያደረኩት። በጣም ትልቅ ነገር ነው። 5,000 ሰው እዚህ ተገኝተናል። ነገ ግን አንድ የምንሰራው በጎ ስራ አለ። አንድ እናት አሉ ኩላሊታቸው ፌል አድርገው ሕክምና ላይ የሚገኙ እናት አሉ። እዛ ላይቭ ላይ ቤቲ መታ እንድትቀመጥ እናደርጋለን። እዛ ላይቭ ላይ የሚመጡ ሰዎች ቤቲን ፎሎ እንዲያደርጓት በዛው አጋጣሚ 2 በጎ ስራ ስለሆነ ቤቲን ፎሎ ማድረግ ፕላስ እኛን እናት የምናግዝበት ቀን ነው ነገ። በዚህ አጋጣሚ ይሄንን እንጠቀማለን። 5,000 ሰው አለን። ቤቲን ሁላችንም ፎሎ ብናደርግ የኔ ቤተሰቦች፣ እኔን የተከተላችሁ የመጣችሁ በቅንነት ከላይ በኩል ቤቲ INT ሜካፕ ስኩል የሚል አለ። ሁላችሁም ስ በቅንነት ማንንም ሰው ማስገደድ አይችልም። በፍቅርና በአክብሮት ነው የሚጠይቃችሁ። ይሄንን በማድረጋችን ቤቲ ለደራርቱ 100,000 ብር ነው የምሰጣትና አንድ ሰው አካውንታችን ፕላስ ምልክቷን ነክተን የአንድ ሰው ህይወት መቀየር ከቻለን ይሄ መታደል እኮ ነው። እንኳንም ከፈትን፣ እንኳንም ቲክቶክ ፕላትፎርም አካውንት ስልካችን ላይ ተገኘ። እውነት ትልቅ ነገር ነው እና እስቲ በቅንነት እናመሰግናለን። 5,086 ምናምን ኬ ይታያል አሁን ፎሎ ያደረገ ሰው። እስቲ ወደ 6 እንቀይር። እሷን ከኔ ጎን ቤቴ ይምላል። የኔ ታምሪን ሞተርስ ጉዳይ ሰዎች ይሄ ደረሰ። እሱን ነገር እኔ ረስ ቆይ ከነገ በኋላ ጀምራለሁ። እሱ ተስቃለህ አይደለ? ሳቅ ምን አለበት?
ከጎን በኩል ያለው አይደል ቤቲ የምላል ቤቲ የምለውን 5100 ሰው አላችሁ 6000 እስቲ 7000 እናስገባ 16k 17k እስቲ ሁላችሁም 5000 ሰው አላችሁ በቅንነት ማንንም ሰው ሳናስገድድ ማንንም ሰው ሳንጫን ማንንም ሰው ማድረግ አለብህ ብለን ትእዛዝ ሳንሰጥ እንዲሁ በፍቅርና በትህትና ነው የምንጠይቃቸው። ቤቲ የምለውን ቤቲ ሜካፕ ስኩል የምለውን ፕሮፋይል ፕላስ ምልክቷን ነክታችሁ አንድ ሰው ፎሎ ስታደርጉ ከታች በኩል ደግሞ ደብሪቱ የምትባል እህታችን አለች። ለእሷ 100,000 ብር ትሰጣታለች። 100,000 ፎሎወር ከገባ ታዲያ የሚቀረን እኮ 10 ምናምን ሺህ ብቻ ነው። በጣም ትንሽ ማለት ነው። ይህንን አሁን ነው ማሳካት። ይህንን ሳታሳኩ ግን እንዳትወጡ ከዚህ ቤት። እውነት በጣም ትንሽ ነው። 10 ምናምን ሺህ ጓደኞቻችሁ ሼር አድርጉ። ሁላችሁም ሼር አድርጉ። አንበርክኬ ድንጋይ ይዤ መቤቴን 2 ወር ሙሉ ነው እየለፋን ያለ ነው እና 12,000 ብቻ እኮ ነው የቀረን። በነገራችን ላይ እኔ አንድ ነገር ላድርግ። እኔ ሙባረክ አንተ ጠርተኝ እዚህ ጋር ያላችሁ ሰዎች እናንተ ቁጭ ብላችሁ እዚህ አስቀምጫችሁ ዝም ብዬ ትቼ መውጣት አልፈልግም እና እችኛው 100,000 ፎሎወርስ አናስገባ። እኔ ከዚህ ላይ ብላ አልወርድም እንደው። ስለዚህ እናስገባ። 12,000 ብቻ ነው የሚቀረንና እስቲ ሼር አድርጉ። የኔ ቤተሰቦች ፈቃደኞች ናችሁ። ያለ እናንተ ፈቃደኝነት ምንም ነገር እንደማላደርግ ታውቃላችሁ። እናንተ አድርግ ካላችሁኝ የእናንተ ፍላጎትና ፈቃደኝነት ካለ ምንም ነገር ነው የማደርገው። ይሄንን የምናደርገው ደግሞ እህታችንን ለማገዝ ነው። እህታችንን ደብሪቱ የምትባለው እህታችን ልጅ አላት አይደለ? አዎ ልጅ አላት። ስንት ዓመት ልጅ አላት? ልጇ ነው ይሄ? ደራርቱን ነው ማስተር ደራርቷ? አዎ የ4 ወር ልጅ አላት እኮ የኔ እናት። እንደው ዳይፐር መግዣም ይሆናል። ከዛ 100,000 ብር ስራም ትሰራበታለች፣ ቤት ትከራይበታለች። እንደው በዚህ አጋጣሚ ሌሎች ሰዎችም እንዲያግዙ እግዚአብሔር ምናልባት መንገድ ይከፍትላታልና በጣም ብዙ ሰዎች ፈቃደኞች ናቸው። አዎ እያላችሁ ነው። 6.76k የሆነውን ቤቲ የምለውን 5,000 ሰው አላችሁ። ሁላችሁም ፎሎ አድርጉ። ደብሪቱ 100,000 ብሩን ትቀበል። ሁላችሁም ፎሎ አድርጉ። እስቲ 7.9k እናመሰግናለን። ከኔ ጎን ያለውን በነገራችን ላይ ደብሪቱን ሳይሆን እንትናን ነው ማነው ቤቲ ኢንተርናሽናል INT ነው የምለው። አብሪቬሽኑ አልገባኝም። ሜካፕ ስኩል የምላል አይደል? ከኔ ጎን ያለውን እሱ ነው ፎሎ የምታደርጉት። 5100 ሰው አላችሁ። ማክ የምለውን አካውንት ደግሞ ሁላችሁም ለ10 ለ15 ሰው ሼር አድርጉ። የእሷን ፕሮፋይል ኮፒ ሊንክ አድርጉ። የቤቲን 1.2 8 አስገቡ። 8 እናስገባ ሰዎች። እኔ ከዚህ በኋላ ሰውን ፎሎ ላደራርግ እንደ ዋና ስራ ያደርገ ያስኩኝ እኮ በዚህ ወር ውስጥ እሱን ነገር 20 ገብቷል። እስቲ ቀጥሉ። 8 እናስገባ። 8,000 እናስገባ። 23 እያቸው አይደለ? እኔን ተከትለው የመጡ ሰዎች አያሳፍሩኝም። በእኔ ቦታ ላይ እነሱ ናቸው የሚሸማቀቁት። ጌታን አንድ ሰው ቴክስት አደረገልኝ። ለምንድን ነው እንደዚህ አይነት ኃላፊነት የምትቀበለው? ባይሳካ ስላል ይሳካል። ከሚገርማችሁ ነገር ይሳካል። ሳናሳካ እንወርድ። 100,000 ፎሎወር ሲገባ ይሂታችን ደራርቱ 100,000 ብር ስትቀበል እኔ ደግሞ ነገ የሚያግዛቸውን እናት ላያገኛቸው ወደ ሆስፒታል እየገባው ነው። ሆስፒታል እስከሚገባ ድረስ ይህንን ስራ ሰርቼ ነው ሆስፒታል የሚገባው። ይህንን ስንጨርስ ነው እኔ ወደ ሆስፒታል የሚገባው። ወደ 8k ቀይሮ ከላይ በኩል አለ ቤት የምለውን 5300 ሰው አላችሁ።